ነው ዩኤስ እዚህ ጋር ደግሞ ሊስማት የሞከረበት ሞመንት ላሳያችሁ ፈልጋለሁ። ሃይ ኮምፓራቲቭ ሱፐርላቲቭ it is with is right it is point ደወለልኝና ጓደኛዬ ቆመብኝ አለ። ቆመብኝ ምናምን ሲለሽ በቃ እኔም ያው ልተባበረው ብዬሽ ሴት ልጅ ማደላውሽ የቱ ጋር ነው ምናምን ነገር አልኩትና ዲናስ አሸማቀሽናል፣ አንገታችንን አስደፍተሽናል። ስታከብረኛ ከብራለሁ ከናከኝ ግን የንቀት ጥግ ያሳያለሁ። ውድ ፍቅረኛውን እንዳፈቀረ እንዴት ወስኖ ሰላም እንዴት ናችሁ? ልኙ ቻናል ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘናፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ የአርቲስት እንግዳ ሰው ሀብቴና የማራማዊት ጉዳይ ማነጋገሩን ቀጥሏል። በብዙ ሚዲያዎች ላይ እንግዲህ መነጋገሪያ ሆኗል። ስለሱ ይዤላችሁ የመጣሁት ቪዲዮ ወደ መጨረሻ ላይ ማሳያችሁ ይሆናል። እንዲሁም ሰሞነኛ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። የራሴ እንትን ነው። እሺ 1000 ብር ካገባው በሶስተኛው ወሬ አግብቼ 3 ወር ድረስ ከሚስቴ ጋር አልተገናኘሁም። ለምን? እኔ የማውቀው ነገር የለም ማለት ነው። ትዳር ዙሪያ ማለት ነው። ገና ፍሬሽ ነኝ፣ ድንግል ነኝ ማለት ነው። ከዛ በኋላ ሚስቴ ሄዳ ለጎረቤት ተናገረችብኝ። ምን ብላ? በድረድ ምንም ነገር አያደርገኝም ለጎረቤት ተናገር ችግር የለውም ብለው ቀበሌ ሄዱ ሊትናገር ማለት ነው። ቀበሌ ሄዳ ስትናገር ሊቀመንበሩ ሚናል በድረድ ለምንድን ነው ከሚስት ጋር 3 ወር ከተጋባችሁ 3 ወር ለምንድን ነው ያልተገናኛችሁታል? ከዛ በኋላ እኔ ማውቀው ነገር የለም ስለው ምን አለኝ? በቃ የምታውቀው ነገር ከሌለ ሄዳ አለኝ ከእምብርት አንድ ወደ ታች ትለካና እሱ ነው በየምትለው አለኝ። ምን አልኩት? እሺ ከዛ እኔ ተሳስቼ ከታች ወደ ላይ ለክቼ ሙርቾን ስላት ስማ እሱ ልክ እንደዚህ ስላት ማለት ነው አረ በድረድን ቦታ ተሳስተሃል ስትለኝ ዝም በይ ምን አባሽ ከቀበሌ ትበልጫለሽ አልኳት። እውነቱን ነው እንግዲህ ከቀበሌ አትበልጭም። እንግዲህ እንደዚህ አስቆት እኛንም አዝናንቶናል። እንግዲህ ለዚህ ቀልድ 10000 ብር እንዲሸለም ነው የምንፈልገው። ጅን አለኒ ከሰው ልጅ አልካዱ ወዳጅ ውድ ፍቅረኛውን እንዳፈቀረ እንዴት ወስኖ ማነች ወይስ ማናትን ይሰራ በቃሉ የሚገኝ ካስቀመጡት ስፍራ ከሴቱም ከወንዱም ያልተለዋወጠ አለ እንዴ ከሰው ልጅ ወዳጅ ያለወጠ ተውልቤ ተመከራት ሸረበርታ በምታየው ነገር ደርሳ አትረታ ሰው ብለህ አትኑር ራስህን አትጣል ተውልክነቱ ዋው ፍቅራቸው እንግዲህ በጣም ነው የሚያስቀናው። እኔ ከፍቅራቸው በተለየ ያየሁት የልጁን የግጥም ችሎታ ነው። ግጥም በጣም ነው የሚችለው። በርታ አባቴ። ይሄን ድብቅ ታለንት ይዘህ እንግዲህ መንደር ውስጥ አትቅር። በፊት ላይ እኮ ጅንጀናም ነበር። በቃ የሆነ ወንድ ልጅ ከፈለገ ጀንጅኖ አብስሎ ቴሌግራም ላይ ስንት ሰዓት ሙሉ። አሁን እኮ ቀረ ጅንጀና። ቀጥታ ወደ ገደለ ነው ወንድ ሁሉ። በቃ ቀጥታ ወደ ገደለው። በቃ እንተኛ እናርግ እንደዛ ነው የምትሉት። አይደብርም? ግን ቆይ እንዴ በስማም ደግሞ ትዳር የሚፈልግ ወንድ የለም። ይሄ ነገር ለኔ ብቻ ነበር ጥያቄ የሆነብኝ ይመስለኝ። አሁን ላይ ጅንጀና አለ፣ ግን የቀረ ነው የሚመስለኝ። ሰው ቴሌግራም ላይ አያወራም። በቃ ኖርማል ስራው ህይወቱ ቢዚ ስለሚያደርገው ቀጥታ ሁሉም ነገር ላይ ወደ ገደለው ሆኗል። እናንተ ምን አሳባላችሁ ተመልካቾች? ያላችሁን ሐሳብ አስተያየት ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። አንተ ግን ስንት ሰዓት ነው የምተኛው? እኔ ሌሊት 10 ሰዓት ነው የምተኛው። እንዴ ከዛ ስንት ሰዓት ነው የምትነሳው? ከዛ 11 ሰዓት እነሳለሁ። እንዴት 1 ሰዓት ብቻ ተኝተህ ጤነኛ ትሆናለህ? አረ በጣም ጤነኛ ነኝ። እንዴ ሰዓት የምታስበው ይችላል። ከዚህ በላይ እንዴት ጤነኛ ነው? 1 ሰዓት ብቻ አረፍታለሁ። እውነትም በጣም ጤነኛ ነህ። እንዴት ነህ? ወይ ዘይት ፈልጌ ነበር። ዘይት ስንት ሊትር ነው? 1 ሊትር 450 450 ሁሌ መጨመር ነው የስራችሁ። ምን እናንተ ስራ ደግሞ በጣም እኮ ነው የሚገርመው። አንቺ ሻምጭ በእናትሽ 450 አሁን ለ1 ሊትር 450
እንዴ አቺ ና ዳይ ዴባ እንዴ ምንድነው? ዝም ብሎ መሄድ አለብኝ? ኧረ እንደዛ አይደለም። ራስ ምን ያንተባት ብቻ ስንት ነው ሴት ያልሽው? 450 እና ስንት ነው የሰጠሁሽ? 50 ብር ምን ሲለምጣ ወደ ራስህ ተመለስ። ሱስ ይቅርብ፣ ጫት ይቅርብ፣ ስራን ስራ። ይሄ ነገር ግን እኛ ሰፈር ብቻ ነው ወይስ ሁሉም አካባቢ ነው? ቆይ እንዴ እኔ ድመት ሲጮህ የማውቀው ማለት ነው ሚያው 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 እያለ ነው። ቆይ እኛ ሰፈር ያሉት ድመቶች ቆይ ምንድነው ምን ነካቸው? ቆይ እንዴ በቃ ሀገር ሰላም ነው ብለህ ተኝተህ ለሊት 9 ሰዓት ላይ ይመጡና ቆይ ድመት እንደዚህ አይነት ድምጽ ያወጣል እንዴ እስከምትል ድረስ በቃ ብጥብጥ እያደረጉ ለሊትን። ቆይ እኔ ብቻ ነኝ እንደሚያጋጥመኝ እንደዚህ አይነት ነገር? አንተ ብቻ አይደለም ሁላችንንም ነው የሚያጋጥመን። እኔ ድሮ ድመት ሚያው ምናምን ሲል ነው የማውቀው። አሁን ላይ ያውን የዘንድሮ ድመቶች እንደ ውሻ ነው የሚጮሁት። በጣም ነው የሚያስፈሩት። እና ከድመት ጋር አንድ ቤት ውስጥ ራሱ መቀመጥ እየፈራው ነው። በጣም ነው የሚያስፈሩት የዘንድሮ ድመቶች። አባቴን ፈልጉ ዳገራኒ ፈልጉ። ይው እንደምታውቁት ይህ ልጅ ሰይዶ አባቴን አገናኙኝ። እኔ መብያ የለኝም እና መብያ ስለሌለኝ እኔ አባቴን ብቻ ማግኘት ነው የምፈልገው። መብያ ቢኖረኝ የበላው አሳያችሁ ነበር። እኔን ለማብላት የምትፈልጉ በአካውንቴ አስገብታችሁ ስበላ ማየት ትችላላችሁ እያለ ነው። እና ልጁን በደንብ እዩትና እንግዲህ ያለውን አቅም መቼም ልነግራችሁ አልችልም። በቀጣይ ቪዲዮ ደግሞ ቤተሰቦቹ ጋር ያለበትን ኑሮ አሳያችኋለሁ። አድርሱለት። ይሄ የምርም የሴዶ ልጅ አይመስለኝም። ውድድሩን ለማደናቀፍ ሴዶ በመከራ ወዳደራለሁ ያለውን ፋይት ለማስቀረት የተሰራ ሴራ ነው የሚመስለኝ እንጂ የሴዶ ልጅ አይደለም። ግን የሆነ ነገራቸው ይቀራረባል። አይኖችን ሳየው ከብለል ሲሉ በደስታ ይረካል ሰውነቴ ሁሉ አፍቅሩኝ አፍቅሬው ተማምነን ሲያበቃ ምቀኝ አስጨነቀን እየገባ ጣልቃ ኦሆ በመዋደድ መንገድ የተዋዋላችሁ ከፍቅር ምንጣሮችን እግዚአብሔር ያውጣችሁ። አሃ አይኖችህን ሳየው ከብለል ሲሉ በደስታ ይረካል ሰውነቴ ሁሉ አይኖችህን ሳየው ከብለል ሲሉ በደስታ ይረካል ሰውነቴ ሁሉ አሃ ሂሩትና ብዙነሽ እንግዲህ አልሞቱም፣ ያው ተከተውልናል። እኔ የምለው ግን በቃ ቲክቶክ ከመጣ በኋላ ሶሻል ሚዲያን የማይጠቀም ሰው የለም። አስታራቂ ትልልቅ ሰዎችን እንግዲህ እያጣን እንገኛለን በዚህ ቲክቶክ ምክንያት። ያው እንዳያችሁት ሁሉም አደባባይ ላይ መውጣት እንግዲህ ፋሽን አድርጎታል። አሁን እንዳያችሁት ትልቅ ሴትዮ ነች። በዚህ እድሜዋ ቆርባ ብዙ ነገሮችን ማድረግ በሚገባት እድሜዋ እንደዚህ ማድረጓ እኔ ያስገርሞኛል። እናንተ ምን ሐሳብ አላችሁ? በዚህ ቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንላፍ። ከመሸ ለሴቶች ሰበር ተሰምቷል። አጭር ቀሚስ ለብሳችሁ 3000 ብር እንዳትቀጡ ሁላችሁም አዳምጡት። ለሌሎች እንዲደርስ ይህንን ቪዲዮ ሁላችሁም ፎሎና ሼር አድርጉት። በቅድሚያም ይህንን መልእክት አንድ ጊዜ ሰምተን እንመለስ። ብዙዎችን የቤት ባለቤት ያደረገው እንዳይ ሪል ስቴት አሁን ደግሞ 80% የተጠናቀቁ እጅግ ዘመናዊ የሆኑ ቤቶችን በመሃል ቦሌ ሚሊኒየም አዳራሽ ከ126 ካሬ እስከ 156 ካሬም በ30% ወይም በሙሉ ቅድመ ክፍያም በማይታመን ዋጋ የቤት ባለቤት ሊያደርጓችሁ ስለሆነ ከላይ በምትመለከቱት ስልክ ይደውሉላቸው። የወረዳው የሴቶችና ማህበራዊ ጉዳዮች ጽህፈት ቤት እንዳስጠነቀቀው ከሆነም በሴቶች ላይ የሚደርሰውን ጥቃት ለመከላከል አጭር ቀሚስ የለበሱ ሴቶችን 3000 ብር መቅጣት መጀመሩን የጋምቤላ ክልል አበባ ወረዳ የሴቶችና ማህበራዊ ጉዳዮች ጽህፈት ቤት አስታውቋል። ስለሆነም ከነገ ጀምሮ ይህንን አውቃችሁም ሴቶች አስፈላጊውን ጥንቃቄ እንድታደርጉ አስቸኳይ ጥብቅ ጥሪ ተላልፏል። ይህንን አስቸኳይ መልእክት ለሌሎች እንዲደርስ ፎሎና ሼር አድርጉት። ቆንጆ ማስታወቂያ ነው የሰራብን። እኔ ማስታወቂያውን ሳይ
በቃ ያመጣው ዜና ትክክል እንዳልሆነ ቀድሜ ነው የተረዳሁት። እንግዲህ አንዳንዴ ሰው ቪው ለማግኘት ብሎ ያልተደረገውን ነገር ተደረገ ብሎ ያወራል። ይሄኛው ወንድማችን እንግዲህ አንደኛው ነው። ጋምቤላ ክልል እንደዚህ አይነት ወረዳ መኖሩን ራሱ አላቅም። ያው ሰው አያጣራም ብሎ ነው እንደዚህ እያለ ያለው። ለቪው ብሎ እንደዚህ አይነት ህግ ወጥቷል ብሎ ማውራቱ ተገቢ ነው ብዬ አላስብም። ይሄ ህግ እንግዲህ አልወጣም፣ ኢትዮጵያ ውስጥም ተፈጻሚ አይሆንም። ሃይ ኮምፓራቲቭ ሱፐርላቲቭ it is position right it is point 1 point it is countries position the right point. I don't believe position the right it was a kind superlative comparative it is position signed in them criticism unit 1 unit 2 it is position the credit. I don't believe position the right point. Why guys suggested it was it. I don't believe position the right point. The country position አያቁም ብለሽ ነው እንደዚህ አይነት እንግሊዘኛ የምታወሪብን? ኩኩሻ በሴቷ ብለንሻል። ሰሜ ባላገሩ ካረፈ እንደ ቀልድ 5 ቀን ሞላው። ስለማረፉ እንጂ ስለመታመሙ የሰማነው ዜና ሳይኖር ነው በድንገት አርፏል የሚል ዜና የሰማነው። ከማረፉ በፊት ሰይፉ ፋንታውንና አንድ ሾው ላይ ቀርቦ ክብደት ከመጨመሩ ውጪ ምንም አይነት በሽታ እንደሌለበት ምንም አይነት ህመም እንደማይሰማው ነግሮን ነበረ። እንዳውም የሆነ ሆስፒታልና የሆነ ጂም ገብቶ 10 ኪሎ ግራም በአጭር ጊዜ ውስጥ መቀነሱን ነግሮናል። እኛም ተክለሰውነቱን አይተን መቀነሱን አይተናል። በድንገት ግን አርፏል የሚል ዜና ሰማን። እንዴት ሊሆን ቻለ የሚል የሚያስረዳን አካል ሊኖር የሚገባ አይመስላችሁ? ቤተሰቦቹ፣ ጂም ቤቱ ወይም ደግሞ ሆስፒታሉ የሞተበት በድንገት የሞተበትን ምክንያት እንዲህ ነው ሊለን የሚገባ አይመስላችሁ? ሁልጊዜ ጭንቅላቴ ውስጥ ስለሚመላለስ ነው። ከምቶ ቤተሰቦቹ ወይም ጓደኞቹ ያሟሟት ሁኔታ የምታውቁ ሰዎች እንደኔ ጥያቄ ያላቸው ሰዎች ይኖራሉና ብታስረዱን መልካም ነው። ለሌላም አካል መማሪያ ሊሆን ስለሚችል አሁን ተበርሲሳ እንግዲህ ብዙ የተሳሳቱ መረጃዎችን፣ ብዙ ሌብነቶችን፣ ብዙ መሰረቆችን እንግዲህ በመረጃና በማስረጃ የሚያጋልጥልን ምርጡ ኢትዮጵያዊ ወንድማችን ነው። በሰማይም በለውም ጉዳይ እንግዲህ ያነሳው ጥያቄ ትክክለኛ ጥያቄ ነው። የኔም ጥያቄ ነው፣ የአብዛኛውም ኢትዮጵያዊ ጥያቄ ነው። ሰማይም በለው እንግዲህ ሰይፉ ኦን ኢቢኤስ ላይ ቀርቦ የተናገረው ንግግር ነበር። ከዚህ በፊት ምንም አይነት በሽታ የለብኝም፣ ስኳር፣ ደም ግፊት፣ የተለያየ ወዘተ አብዛኛው ሰው ላይ የሚኖረው በሽታ እንኳን የለብኝም ብሎ በሚዲያ ተናግሯል። ግን ከዛ በኋላ የሆነ ቲክቶክ ላይ መጥቶ እንግዲህ ክብደት ለመቀነስ ምናምን የሚሰሩ ሆስፒታሎች አሉ። ለነሱ ፕሮሞሽን እየሰራ እነሱ ደግሞ ክብደቱን እየቀነሱለት ቪዲዮ ለቆ ነበር። እዛ ቪዲዮ ላይ እንግዲህ እንደተናገረው በአንዴ 20 ኪሎ ቀንሻለሁ ብሏል። በአንዴ 20 ኪሎ መቀነስ ከሰውነት ላይ እንግዲህ በጣም ከባድ ነገር ነው። ብዙ ኤክሰርሳይዝ ተሰርቶ የሚቀነስን ነገር በመድኃኒት በትንሽ ጊዜ ቀነስኩ ሲል እንግዲህ ያጠራጥራል። እና የሞቱ ምክንያት አብዛኞቹ ሰዎች ይሄ ነው እያሉ እንግዲህ ይጣራልን እየተባለ ነው። የብዙ ሰውን ጥያቄ ስላነሳህልን አወንታ በርሲሳ እንግዲህ እናመሰግናለን። እናንተም ተመልካቾቼ መንግስት ላይ ጫና እንድታደርጉ እፈልጋለሁ። የሰማኸኝ በለው ነገር ይጣራልን እያላችሁ ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። እሙ የልጅነት ህልሜ ምን እንደነበር ታውቂያለሽ? አታውቂም አይደለ? ድሆችን መርዳት ነበረ። ምነው አሁን ለምን ተቀላቀልሻቸው? ኢሞሽናል ዳሜጅ ይሏል። ይሄ ነው ኢሞሽናል ዳሜጅ። ሁሌም ህይወቴ ላይ ምን ኖቲስ እንደማድረግ ልንገራችሁ። ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። እንድነከስር በተላከ ነገር ላይ አትርፍ ያውቃለሁ። ብዙ ጊዜ እንዳስጠላ በተላከ ነገር ላይ በራሱ በተላከው ጉዳይ አምሬ ያውቃለሁ። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ አውቃለሁ። ኢማጂን እንደዚህ የሚያደርግ አምላክ ነው የምከተለው። እሱ አባቴ ነው፣ እኔም ልጁ ነኝ። አስቡት። እንግዲህ ሰላም ተስፋዬ በዚህ ንግግሯ ምክንያት ሃይማኖቷን ቀይራለች፣ ወደ ፕሮቴስታንትነት ገብታለች እየተባለ እንግዲህ በብዙ ሶሻል ሚዲያዎች እየተወራ ይገኛል። ከዚህ በፊት እምነቷ ኦርቶዶክስ እንደነበረ ይታወቃል። አሁን ላይ ግን በምትለቃቸው ቲክቶክ ላይ በምትለቃቸው ቪዲዮዎች በብዙ ነገሮቿ እንግዲህ
ወደ ፕሮቴስታንት ሃይማኖት ገብታለች እየተባለ ነው። እኔም ወደዛ እየሄደች ነው የሚመስለኝ። እናንተ ምን አሳባላችሁ ተመልካቾች? ሰላም ተስፋዬ ሃይማኖቷን ቀይራለች? ያላችሁንና የምታውቁትን ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ትዳር ላጡ ወጣቶች በቻይና የጋብቻ ገበያ መቋቋም እየተገለጸ ይገኛል። እጅግ የሚያስገርም መረጃ ሁሉ ላይ ወጥቷል። በቻይና ሻንጋይ በሚገኝ አንድ የህዝብ ፓርክ ውስጥም ወላጆች ለልጆቻቸው የትዳር አጋር የሚፈልጉበት ልዩ የጋብቻ ገበያ በየሳምንቱ መጨረሻ እየተካሄደ መሆኑ ቢቢሲና እንዲሁም ደግሞ ሲኤንኤ የዜና ምንጮችም ዘግበዋል። ወላጆች የልጆቻቸው እድሜ፣ ቁመት፣ የትምህርት ደረጃ፣ ገቢ እንዲሁም ደግሞ የቤት ባለቤትነት ዝርዝር መረጃ በወረቀት ላይ በመጻፍ እንግዲህ በገመዶች ላይ ይሰቅላሉ። ታዲያ ገበያውን በብዛት የሚያደምቁት በትዳር እድሜ ላይ ለደረሱ ነገር ግን በስራ መብዛት ወይም ደግሞ በሌላ ምክንያት አጋር ላላገኙ ልጆቻቸው የሚጨነቁ ወላጆችም ናቸው። በገበያ ውስጥን ከፍቅራዊ ስሜት ይልቅ የኢኮኖሚ አቅም፣ የትምህርት ደረጃና ማህበራዊ መደብ ለትዳር መሰረት ተደርጎም በሰፊውም ይገመገማል። ይሄ ገበያ ወደ ሀገራችን ቢመጣ ብላችሁ አላሰባችሁ? የብዙ ሰው ድካም የሚያቀል ይመስለኛል። እና እንግዲህ መንግስት አስብበት፣ እንደዚህ አይነት ገበያዎችን በየከተማው በየክፍለ ሀገሩ እንድታቋቁምልን እንፈልጋለን። ወደ ቀጣይ ቪዲዮ እንለፍ። ትምህርት ቤት ሪከመንድ አድርጉኝ ባልኩኝ ቪዲዮ አንድ የሞንጎላዊ ፕሬዝዳንት ሹፌር የነበረ ጎረቤታችን አግብቶ ሄድኩኝ ሰርጉ ላይ አንዲት ሴት አገኘችን። ትምህርት ቤት ሪከመንድ አድርጉ ብለሽ ነበረ፣ በጣም ቆንጆ ፕራይስ፣ ፌር ፕራይስ ፎር ኦል ኢትዮጵያንስ ምናምን ስትለኝ ኦኬ እሺ የት ነው ብዬ ጠቆመችኝ። በቃ ስኮላር አላቸው ይልካሉ በራሳቸው ስትለኝ ኧረ ስኮላር እኔ በዲቪ ለምን እንትን ይላል ብዬ መሄድ። ከዛ በር ላይ ገና ሲያኝ እንትኑ በር ላይ የሚጠብቀው ማለት ነው እናት ከቀበሌ ነው በዛው ይርኩት እናት ግን ውድ ይመስለኛል አለኝ ማለት ነው። ከዛ ማለት እና ሰዋት አልኩኝ ሰዋት አልኩኝ። ከዛ ሆ መናናቅ ብዬ ሰበርሰካ እያልኩ ቢሮ ስደርስ ሄይ ጉድ ሞርኒንግ አራስ ኢን አማሪክ አልኳት እና ምናምን ስትራቴጂያችን እንደዚህ ምናምን አማሪኳ ራሱ ኢን እንግሊሽ ነው ይሁን ብዬ ፕራይሱ ዋናው ፕራይሱ ነው ፕራይሱ 4900 አለችኝ። 4900 ከነበረበት ትምህርት ቤት በጣም ርካሽ ነው። በጣም ርካሽ ቆንጆ ፕራይስ ነው ያላችሁ ታንክስ ጋድ ስላት ዶላር አለች። ዳራል ሆነ ሰዓት ጠፋብኝ ምን እንደሆነ። ከዛ በብላክም ያለ ብላክም መታውት ረስቤ አከሰያዳዳ እንደምከፍሉት አከሰያዳዳ ሀብታም ረናቴ ብዬ ስወጣ በር ላይ እግዚአብሔር ይስጥልኝ ተንቢ you are so thank you so much ብዬ እንደዛው ስክት እያልኩ ወደ ቤቴ ያው ለልጄ የምጠቀምለት ቅባት ይሄ ነው። ለማንኛውም የልጄ ትምህርት ቤት ያው መመለጥ ነው እንትናቸው እጋቸው ግን ይሄው ሚራ ቅባት ነው የምጠቀምለት እንዳይነጫጭበት አመዳም እንዳይሆን ለስላሳ እንዲሆን ወዙን ጠብቆ እንዲቆይ ይረዳዋል። ለልጆቻችሁ ይሄን ቅባት እየገዛችሁ የልጆቻችሁን ጭቅላት ራስ ጸጉራቸውን ጠብቅ አድርጉ። ኦ ማይ ጋድ ቃል በቀልድ መልክ አርጋ አቀረበችው እንጂ ይሄ ነገር የምር ነው። ኢትዮጵያ ውስጥ አዲስ አበባ ውስጥ ማለት ነው በወር $8000 $5000 እየከፈሉ የሚያስተምሩ ብዙ ወላጆች አሉ። ያንንም የሚያስከፍሉ ትምህርት ቤቶች አሉ። እንደዛውም እንግዲህ አመቱን ሙሉ $100 ሳይፈጅ የሚማር ተማሪ ያለባት ኢትዮጵያ ውስጥ እንግዲህ የኢኮኖሚ ልዩነቱ በጣም እጅግ የሰፋ ነው። ሀብታሙ በወር ለልጁ ትምህርት ቤት ብቻ 800,000 ብር እና 900,000 ብር በእኛ እያወጣ ያስተምራል። ደሃው ደግሞ እዚህ ጋር በቀን አንድ ዳቦ አጥቶ የሚኖርባት ከተማ ነች። በዚህ ጉዳይ ላይ እንግዲህ የምታውቁትን ነገር ኮሜንት ላይ አካፍሉን ተመልካቾቼ። የእናንተ ሀሳብ አስተያየት እንግዲህ ለብዙ ሰው ይጠቅማልና ኮሜንት ላይ ጻፉልኝ በነፃነትና በጨዋነት። ወደ ቀጣይ ቪዲዮ እንለፍ። ቲናስ አሸማቀሽናል፣ አንገታችንን አስደፍተሽናል፣ አንበርክከሽናል። ልክ የኛ ቤት ልጆች አንድ ላይ የሰራነው ቪዲዮ ቫይራል ሲወጣ ሆም ብለሽ ጠብቀሽ እኔና ቤተሰቦቼ የሰራነው ቪዲዮ ልክኛ የሰራነው ቪዲዮ ቫይራል ሲወጣ ጠብቀሽ ይሄንን ፊልም ለቀቅሽው። ምን አለ ብታቆይው? ምን አለ ቀስ ብለሽ ከኛ ጋር በውስጥ መስመር ተነጋግረሽ ቀስ ብለሽ ብትለቂው? ምን አለ ረጋ ብለሽ? ምን አለ የኛ የለቀቅነው ቪዲዮ 60 ሚሊዮን 70 ሚሊዮን 5 ሚሊዮን 6 ሚሊዮን ሰው ቢያዩ ሆም ብለሽ የኛ ቪዲዮ እንዲቆም ፈልገሽ ሆም ብለሽ ይሄንን ፊልም ለቀቅሽው። ምን አለ ብታዘገዩ? አሁን ለቀሽዋል። ቪዲዮ ብትደልቹ ደስ ይላል፣ ግን አትደልቹ። ግን አንድ ቪዲዮን ከለቀቅሽው አይቀር ማለት ነው ይሄን ቤተሰብ አሳዝኘዋለሁ፣ አስከፍቼዋለሁ፣ አንገቱን አስደፍቼዋለሁ ብለሽ የይቅርታ ቪዲዮ እንድትሰሪልን ፈልጋለሁ። ካለዛ ወደ ላይ ነው መወስደው ጉዳዩ እና ከሊፋ ጃቢ ነኝ። ሁላችሁም ለዩቲናስ ሜሽን እያደረጋችሁ
ቪዲዮውን አድርሱላት። ከሊፋ ጃቢ ነኝ። ላይክ፣ ሼር፣ ፎሎ ማድረግ እንዳይረሳ። ዋላ ይሄ ሰውዬ ግን ጤነኛ ነው? ዩቲናስ ስንት ለፍታ ደክማ የሰራችውን ነገር ወጥቶ በእንደዚህ አይነት መልኩ ለሁክ ብሎ ማቅረቡ እኔ ተገቢ ነው ብዬ አላስብም። ኢትዮጵያ ውስጥ እንግዲህ አብዛኛው ማህበረሰብ ምን እንደተፈጠረ አያውቅም። የምር የሚመስለው ብዙ ሰው አለ። ይህን ቪዲዮ እንግዲህ ሰው የምር መስሎት የሚሰጠው ኮመንት አስተያየት በጣም ነው እኔ ያስገረመኝ እና በጣም ብዙ ሰው አይቶለታል ይህን ቪዲዮ እና አንዳንድ ሰው ለእይታ ብሎ የአንዳንድ ሰው ለፍቶ የሰራበትን ነገር ይገለዋል እና ዩቲናስ ያንን ፊልም ለመስራት ምን ያህል እንደለፋች አርት ውስጥ ያለን ሰዎች እናውቀዋለን እና ይህን ማድረግ ተገቢ ነው ብዬ አላስብም። ሜዳትን ጥራት እስኪ ምን ልትሆን ነው? በአካልም ትመጣለች እንዴ? ብቻ ነበር የሚመስለኝ። በአካልም ትመጣለች እንዴ? አይዞህ ተረጋጋ። በጣም ማውራት በጣም ሰው ላይ ማውራት በጣም ታበዛለች ማለት ነው። በነገራችን ላይ ፍቅር የማይዛችሁ ሰዎች ፍቅር የማይዛችሁ ምክንያት ደማችሁ ስለሆነ ነው። አይደለም ፍቅር ማብራት አይዛችሁ ያላችሁ አማራጭ የሚወዳችሁን ሰው ማግባት ብቻ ነው። አሜን ያላረክልኝ ፈጣሪ የተመሰገንኩ ነው። እንዴ ፍቅር የማይዘው ሰው እኮ ጤነኛ ነው ብዬ አላስብም። እንደኔ እቁ ፈላስፋ ሊማ ሊሜዚየም ጤጤ ምን አለ? ትፓክ ለማዝ ፉዛዝ አለ። ምን ለማለት ፈልጎ ነው? የአዳም ትዳር ያልፈረሰው የሚስቱን ቤተሰቦች ስለማያውቃቸው ነው። ለምንድን ነው ግን የባል ቤተሰብና ሚስት የሚስት ቤተሰብና ባል የማይስማማው? እኔ ኢትዮጵያ ውስጥ ሁሌ ጥያቄ የሚሆንብኝ ነገር ይሄ ነው። ለምንድን ነው? ለምን ይመስላችኋል? ተመልካቾች ኮመንት ላይ ጻፉልኝ እስኪ። ስታከብረኝ አከብራለሁ፣ ከናከኝ ግን የንቀት ጥግ አሳያለሁ። ወይ አታምር ወይ አታፍር። እቺ ግንድ ግረ ፊቷስ ቢሆን መድፍ ፊት ኔቨር ማይንድ ዶር ዊንዶ ፊት ኔቨር ማይንድ ዊንዶ ፊት ተበለሻል። እኔ አይደለሁም ያልኩት ደረጀ ነው ያለሽ። የምር ግን ቴዲ አፍሮን አታውቂው? አላውቀውም። ዘማሪውን ዘፋኙን አላውቅም። የተለመደው ተናፋቂዋንና ተወዳጇን ቲክቶከር ኪዩን ይዤላችሁ መጥቻለሁ። አንዳንድ ጥያቄዎችን ጠይቅሻለሁ። ኪዩ ዝግጁ ነሽ? አዎ። ኪዩ በባለፈው ለሰጠሽው አስተያየት በቴዲ አፍሮ ብዙ ሰው መልስ ሰጥቶሻል። የምር ግን ቴዲ አፍሮን አታውቂው? ቴዲ አፍሮን እንዳንቺ አይነቱ ሰው አይደለም። ዓለም ላይ ስንትና ስንት ታዋቂ ሰዎች በጣም የሚወዱትና የሚያከብሩት ኢትዮጵያ ውስጥም እንግዲህ ከ90% በላይ ሰው የሚወደው በጣም የሚሳሳለት ሰው ነው። አንቺ ያወቅሽው አላወቅሽው ለሱ የሚጨምርለትም የሚቀንስበትም ነገር የለም እህቴ። ለቪው ብለሽ የምታደርጊው ነገር ተገቢ አይደለም። ወደ ራስሽ ተመለሽ። እርግጠኛ ከፍቅረኛሽ ጋር ስትጣይ የምትሰሚው የቴዲ አፍሮን ዘፈን ነው። በነገራችን ላይ 2018 የስኬት ዓመቴ ነው ማለት የሚችለው የቀብር አስፈጻሚ ብቻ ነው። ምን ለማለት እንደፈለኩ ገባችኋል? ለዚህ አባባል እንግዲህ አጨብጭበናል። እኔም የምስማማበት ሀሳብ ነው። 2018 እንግዲህ በኢትዮጵያውያን ብዙ መጥፎ ዜናዎችን የሰማንበት፣ ብዙ ወገኖቻችንን ብዙ ታዋቂ ሰዎችን ያጣንበት ዓመት ነው። ተመልሰናል። በእርግጥ የትም አልሄድንም ነበር። ብንሄድማ መቼም አንመለስም። መብራት የተሸከመ ዛፍ የገጨው ግለሰብ ፖሊስ ባይዘውም ኤሌክትሪክ ያዘው። ዛፉ ላይ ጉዳት ያደረሰው ግለሰብ ከኤሌክትሪኩ በላይ የዛፉ ወጪ ነዝሮታል። ከፍተኛ ገንዘብ ተመድቦላቸው ውሃ የሚጠጡት ዛፎች ከዕለት ዕለት እያሸበረቁ ቅጠላቸው 200 ብር እየመሰለ ነው። የሰማይ ስራ እንደሆኑ የሚሰበክላቸው እነዚህ መብራት ያዘሉት ዛፎች ግራና ቀኝ ሲወዛወዙ ካያችሁ ለመንግስት እያሸበሸቡ እንጂ ነፋስ እየነቀነቃቸው እንዳልሆነ ልብ ልትሉ ይገባል ተብሏል። ቅርስ እንጂ ዛፍ አልተከልንም እያሉ ልባችን ላይ ውጋት የሚተክሉት እነዚህ ነቃይ ተካዮች ከሚነቀል ዛፍ ይልቅ የማይነቀል ስም ለመትከል ቢሞክሩ ልክ እንደ ዛፉ ትውልዱም ያሸበሽብላቸው ነበር። እኔ ይህ ሰውዬ ድፍረቱን ኬት እንደሚያገኘው በጣም ነው የሚገርመኝ። በጣም ብዙ ሰው ፈርቶ እንግዲህ መናገር የፈለገውን ነገር በማይናገርበት ሰዓት ብዙ ነገሮችን እንግዲህ በቀልድ መልክ እያደረገ የሚነግረን ድንቅ ችሎታ ያለው እንግዲህ ኮሜዲያን ነው። ፈጣሪ ከክፉ አይን ይጠብቅ ነው ማለት የምፈልገው። ከዚህ በፊት ታስሯል ተብሎ ተወርቶበታል። ይህ እንግዲህ ተመልሻለሁ ብሎ የሰራው ቪዲዮ ነው። ተመልሻለሁ ብሎ የሰራው ቪዲዮ ራሱ ለብዙ እስሮች እንዳይዳርጉ ትፈራለሁ እና ባለህበት ፈጣሪ ይጠብቀ። እንዴት ነው ግን ከ130 ሚሊዮን ህዝብ ውስጥ
18 ሰው ማግኘት ያቀተናል። 18 ሰው እግር ኳስ በርግጫ ማለት የሚችል የሁሉም ሰው ጥያቄ ነው። ብር የለውም ብላችሁ እንዳልተዋችሁኝ ይኸው አለፈልኝ። አሁን ለመኪና ብለህ ልመጣ ነው። ለየለሳው ዳውኝ የምቀር መስሏችሁ ነበራ? ማንም እዛው የሚቀር የለም። እሺ ይብላኝ ለእናንተ፣ ይብላኝ ለእናንተ። መኪና ግን በጣም ነው የምታምረው። ሽማግሌ ላክ ቶሎ ብለህ ቶሎ ብለህ አቤቱ ወኔ አባቴ መጣ። ምን እያረጋችሁ ነው? ምን እያረግሽ ነው? እንትን ይሄ እኮ ነው አባቴ አላገባ ነው ምናምን አላልኩም? አዎ ሰላም አባታ ነኝ። ምን ነው ደነገጥክ? ሰው አልመስልም። አጋጣሚ አይደለም በቃ እኔ ልሂድ። በቃ ይመጣል ብለው ሰላም በለኝሽ። ወዴት ነው የምትሄጂው? ምሳ በልተህ ምናምን ታዲያ ቤት አታስገቢው? ምን እንትን እኮ ነው ምንድን ነው? ሽማግሌዎች መቼ ነው የምልከው? አይ በቅርብ እልካለሁኝ። እሷ ጋር የምንጨርሰው ነገር ስላለ ብዬ ነው። ምንድን ነው ያደረከው? ጫማ ደግሞ ትልቅ ጫማ አድርገህ ነው እንጂ ረዘምክስ። እስኪ ጫማህን ታወልቀዋለህ። እስኪ ቤት ግባለህ። ረጅም ነው አላልሽም? ምን ይሰራል? ረጅም ነው አላልሽም? ረጅም ነው እኮ ነው። ምንድን ነው የምትሰራው ስራ? ተው፣ ምንድን ነው የምትሰራው ስራ? አይ ስራዬ እንኳን ኮምፒውተር ነው። ምንድን ኮምፒውተር ሳይንስ። ይሄ በትርፍ ጊዜ እኮ የሚሰራ ስራ እኮ ነው እንዴ? በትርፍ ጊዜ ይሄ ዝም ብሎ አሁን እኛ ሲደብረን እንጽፍ የለ ደብዳቤ። ዋናው ፍቅር ነው። ሂጂ፣ ቀጥታ ግቢ፣ ወደ ቤት ግቢ። አንተም ወደ ቤት ሂድ። በቃ ሽማግሌ ምናምን ነበር ያልከው? ሽማግሌ ይምጡና እነሱ እናወራለን። እሺ። አይ በቅርብ አንዳንድ ቤተሰቦች ግን የትዳርን መስፈርት በጣም እየሰቀላችሁት ነው፣ ወደ ላይ እያከበዳችሁት ነው። እዚህ ጋር ማለት ነው የኔ ጥፋት ምኑ ጋር ነው? የኔ ጥፋት ምኑ ጋር ነው? ይሄ ምን መሰላችሁ? ደወለልኝና ጓደኛዬ ቆመብኝ አለ። ቆመብኝ ምናምን ሲል እሺ በቃ እኔም ያው ልተባበረው ብዬ እሺ ሴት ልጅ ማደላው እሺ የቱ ጋር ነው ምናምን ነገር አልኩትና ቶሎ በእናትሽ ነይ ያለኝ የፈጠነ። እሺ በቃ ይሄን ማከቸገረ የልጅ የሆነ ነገር ቢሞትስ ምናምን ብዬ ሄድኩኝ። ሴቱ ጋር ቆሞ ባገኘው ነው ማደያ ምናምን ያለበት አጠገብ። እንደዛ ገብቶ ማስሞላት አይችልም። ሞተሩ ቤንዚን ጨርሳ ቆማበታለች። እኔ እዛ ሄጄ ምን እንዳደርግለት ነው በየስቆጣው? አይ ሴት ስለሆንሽ መላታጭም ብዬ ነው። ሴት ልጅ መልብላተኛ አይደለች እንዴ? ሞተሯ ኦሬዲ አሁን የሚያስፈልጋት ማለት ነው ቤንዚን ነው አይደለ? ቤንዚን ነው። ስለዚህ ማዲያ ገብታ አታስሞላም ወይ? እኔን ለምን ትጠራኛለህ አልኩት። ናጮከይበት መጣ። እናንተስ እኔ ነኝ ጥፋተኛ እሱ ነው ጥፋተኛ? ኮሜንት ላይ ንገሩ። ማን ነው ጥፋተኛ? እሷ ነች እሱ ነው ጥፋተኛ? እና አብዛኞቻችሁ ምን እንዳሰባችሁ ቀድሜ አውቄባችኋለሁ እና ፈጣሪ ይቅር ይበላችሁ። ቀድማችሁ ቪዲዮን ሳጨርሱት ሌላ ነገር አታስቡ። ልንገርክ ወይ እኔና ሆነች ልጅ ማለት ነው እኩል ቴክስት ብንልክልክ ለማን ነው ቀድመህ የምትመልሰው? ምን ትይያለሽ? ላንቺ ነው። ስለዛ ቴክስት የምታደርግልክ ልጅ አለች ማለት ነው። እንዴ ምንድነው ብንልክልህ ነው ያልሽው? አይ ቴክስት ሌላ የምታደርግልህ ሴት አለች ማለት ነው ከኔ ውጪ። ብንልክልህ አይ በጣም በኮንፊደንስ እኮ ነው ያወራኸው። አይ እንዴ ምን ጥያቄ ያለው ላንቺ? ስለዚህ ምንም ጥያቄ የለውም። ሌላ ሴት አለች ላንተ ቴክስት የምታደርግልህ ማለት ነው። እኔ ማላቃት እንደዛ አይደለም ግን ይኖራል። ለምን ይኖራል? እና ሌላ ሴት አለ ቴክስት የሚያደርግልህ እንዴ? ስራ ቢሆንሳው የሆነ ሰው ቴክስት ቢያደርግልህ ምንድነው? ሌላ ሴት ነው ያልሽው እንጂ ሌላ ለምንድን ነው ደስ እያለክ ያለው? እንዴ ሌላ ሴት ነው ስለዚህ ጭራሽ ደስ እያለክ ነው? ማንም የለም ጭራሽ ቴክስት ገና ሳይገባልህ እንዴ ደስ ያለህማ ቴክስት ሲገባልህ በጣም ደስ ብሎ ቅድሚያ ያለ ሰው አልመልስልህ እንዴ? ራስሽ ኤግዛምፕል እኮ ነው የጠየቅሽው። ቢገባልህ ለቴክስት ላኪለት ሌላ ሴት እኮ ነው እናቴ ቴክስት ብትልክስ ሌላ ሴት እኮ ነች እሷ። አክስቴ ብትልክስ ምናምን እህቴ ብትልክስ ምንድነው እንደዚህ ጸብ በደላላ መሆን? የድሮ የድብድብ ምናምን የአማርኛ ፊልሞች ወይ ደግሞ በቃ የዱርዬ ፊልም ምናምን ግርም የሚለኝ ማለት ሙሉ እያንዳንዱ ፊልም ላይ በየሰፈሩ መሀል አለ ሚካኤልን ነው ወደ ሚካኤልን እገድላለሁ እኔ እሷ ጋር ድረስና ሚካኤልን ከዛ ደግሞ አረ በራጉ አይኩ ግርም ነው እንዴ ሚካኤልን ህፃኑን እኔ እገድላለሁ ህፃኑን እንዴ በመሀል ለሰው አይገደልም ምታው ሂድና ተማቱ ልጁ ያለው ነገር እንግዲህ እውነቱን ነው። አብዛኛው አማርኛ ፊልም ላይ የማይጠፋ ፓርት ቢኖር እንደዚህ አይነት ማለዎች ናቸው።
በዚህ ሰዓት በተሰማ መረጃ መሰረት አርቲስት ካሙዙ ካሳ ምርጫውን ማሸነፉን አሳውቋል። በየካ ክፍለ ከተማ በብልጽግና ፓርቲ ለምርጫ ቀርቦ የነበረው አርቲስት ካሙዙ ካሳ በአካባቢው ነዋሪዎች ከፍተኛ ድምጽ ተሰጥቶት ማሸነፉን ይፋ አድርጓል። አርቲስቱ የምርጫ ውጤቱን ተከትሎ ለመራጮች ምስጋናውን ያስተላለፈ ሲሆን አርቲስቱ ባስተላለፈው የእንኳን ደስ ያላችሁ መልእክትም ለምርጫው መሳካት ላደረጉት ድጋፍ የአካባቢውን ነዋሪዎችና መራጮቹን አመስግኗል። እንደ ብልጽግና ፓርቲ ከፍተኛ ድምጽ በማግኘታችንና በአካባቢው ማሸነፋችን ታላቅ ድል ነውም ሲል ገልጿል። አርቲስት ካሙዙ በድል አድራጊነት ስሜት ኢትዮጵያ አሸንፋለች የሚል መልእክትንም አስተላልፏል። አርቲስቱ በኢትዮጵያ ፖለቲካ ላይ ምን አይነት አስተዋጽኦ ይኖረዋል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ቤት የምታከራዩት ደላላ ማለት ነው። ህይወታችሁ ወደ ላይም ወደ ታችም ዝቅ አይበል። መሀል ላይ ተንጠልጥላችሁ ኦልሬዲ እናንተ ተንጠልጥላችሁ ቀርታችሁ የብዙ ሰው እንባ አለባችሁ። ኢትዮጵያ ውስጥ እንደዚህ ኑሮ ራሱ ግራ እስኪገባ ኑሮ የጨመረ በደል 99% የደላላ ስራ ነው። እግዚአብሔርን ደላላ ነው ህይወቱን እንዲህ ምስቅልቅሉን ያው በተለይ ኢትዮጵያን ምስቅልቅሉን ያወጣ ደላላ ነው። በቃ ደላላ ስንት ሰው ነው ስራ ያስፈታ? ስንት ሰው ነው ከቤት ያፈናቀለ? ለብሩ ለ3000 ለሚቀበለው ኮሚሽን ነው የሚባለው ለሱ ብሎ የስንት ሰው ህይወቱን ማለት ቤተክርስቲያን ሄዳችሁ በየእምነታችሁ ማለት እግዚአብሔር ሆይ ትላላችሁ ማለት የሰራችሁትን ግፍ ስንት ሰው ጋሽ እዚህ ጋር 30,000 ነው ይሄን አስወጣና ሌላ ሰው አስገባለሁ ብላችሁ የስንት ሰው ህይወት እንዳናፈናቀላችሁ ሄዳችሁ ትጸልያላችሁ ማለት ይሰማኛል ብላችሁ እዚህ የበደላችሁት ሰው ማለት እግዚአብሔር ነው። በነገራችን ሰው እየበደላችሁ ከሆነ እግዚአብሔርን እየበደላችሁ ነው። እግዚአብሔርን እየበደላችሁ እግዚአብሔርን መጠየቅ ማለት እግዚአብሔርን መብረቅ ነው የሚወርድባችሁ። አድቡ። ወይኔ ደላላ እግዚአብሔር ምስክሬ ነው። ቤቱ እንኳን እንዲወደድ ከተደረገ ውስጥ የደላላ ስራ ነው በቃ። እና አንዳንዴ እንደ ሰውን ባትፈሩ እግዚአብሔር ነገሩ ተውት እናንተ እግዚአብሔርን አትፈሩ። ልጅቷ የተናገረችው ነገር እንግዲህ እውነቷን ነው። በቃ ኢትዮጵያ ውስጥ ደላላ መጥፎ ነው የሚላችሁ ነገር የለም። ለተከራይም ላከራይም ተከራዩን መጥቶ አከራዩ በጣም ጥሩ ሰው ናቸው ምናምን ይላችኋል። አከራዩን ሄዶ ደግሞ የምትከራየው ልጅ በጣም ጥሩ ሰው ነች ይላችኋል። እና በቃ እሱ ኮሚሽኑን እስኪበላ ድረስ መጥፎ ነው የሚላችሁ ነገር የለም። መጥፎ እየሆነ እያወቀው ራሱ ማለት ነው። እሺ ይሄንን ቪዲዮ በጣም ብዙዎቻችሁ እየላካችሁልኝ ነበር የእንግዳ ሰውንና የማራማይትን ማለት ነውና ምንድነው ይሄ ነገር እውነት ነው ወይ ምናምን የሚል ጥያቄ ምን እንዳላችሁ ስለተገነዘብኩኝ ለመጥቼ እውነታውን አልነግራችሁም። እኔ እንግዲህ የኔ ሐሳብ ምንድነው መሰላችሁ አንድ ታዋቂ ሰው ማለት ነው ታዋቂ ሰዎች ሪሌሽንሺፕ ውስጥ መሆናቸውን የሚያሳውቁባቸው በጣም ብዙ መንገዶች አሉ። አንዳንዴ ወጥተው ይናገራሉ በሶሻል ሚዲያቸው፣ አንዳንድ ጊዜ ደግሞ እንደዚህ አይነት ኢቨንት ላይ ምናልባትም ፊልም የሚመረቅበት ወይ ደግሞ ኮንሰርት ላይ ወይ የሆነ ሾው ላይ እጅ ለእጅ ተያይዘው ይወጡና ይናገራሉ በአክሽኖቻቸው ማለት ነውና እዚህ ጋር እንደምታዩት ኬሚስትሪው ሌላ ነው። ፕላስ ደግሞ የሷ ቀሚስ ከሱፍ ጋር ማች አድርጓል። ሲመጡ እጃቸውን ተያይዘው ነው የመጡት። the whole time አብረው ነው የነበሩት፣ አልተለያዩ። እኔ እንግዳ ሰው እንደዚህ ሲስቅ አይቼው አላውቅም። በጣም ደስተኛ ነው የነበረው። እና ደግሞ ሌላው ማለት ነው እንደ አንድ ቲፕ የምሰጣችሁ ነገር ምንድነው አንድን ሰው ታይፕ ለማወቅ ኤክሱን ሄዳችሁ እዩ ይባላል። እና በጣም ብዙ ጊዜ አስተዋላችሁ ብዙ ሰው ኤክሱን የምትመስለዋን ነው ደግሞ የሚያገባው። አንዳንዴ ነው በቃ ከስንት አንዴ ነው ሰው ተቀይሮ ከኤክሱ ለየት ያለች ሴት የሚያገባውና ምናልባት በጣም ትራውማታይዝድ ሲሆኑ ሊሆን ይችላል። ኤኒዌይስ ግን ታይፑን የምትመስል ሴት ነች። በቃ ኤክሱን ትመስላለች። እኔ ፐርሰናሊ በጣም ተመሳስላብኛለች ናውዴይስ ስፔሻሊ ማለት ነው። ያው ኤክሱን ትናናት ማለት አይጠበቅብኝም። ለማንኛውም ግን እኔ ያርግላቸው፣ ደስ ይላሉ። አያቸው አሁን አብረው ያምራሉና እርግጥ ከኔ ኤክስፔክቴሽን ውጪ ነው። እዚህ ጋር ደግሞ ሊስማት የሞከረበት ሞመንት ላሳያችሁ ፈልጋለሁ። አንዴ አንተ ብላ ሳቀችና እያሳፈረኝ እኮ ነው ብላም የተናገረችበት አለ። ያው ሊፕስ እንኳን ሳነባው ማለት ነውና ያርግላችሁ አይደለ? ደስ ይላል። ማንኛውም ምን ያሰይት ይሄን ይመስላል። እንግዲህ የእናንተን ደግሞ ኮሜንት ላይ መጻፍ ትችላላችሁ። ይሄ ቪዲዮ ከተመቻችሁ ፎሎ እንዳይረሳ። ለማንኛውም ግን አካውንቴን ኮፒ ሊንክ አድርጉልኝ። ወዳችኋለሁ። እንግዲህ ግልጽ ነው የሚያደርጉት አክት ያደረጉት ነገር እንዳለ ፍቅረኛሞች እንደሆኑ የሚያሳይ ነገር ነው። ፍቅር እንደጀመሩም ያሳያል። እንግዲህ በአደባባይ ላይ እኔ ካሜራ መኖሩን ረስቶት ይሁን ለማሳፈርም እንደተባለው ይሁን
ሊስማት የሆነ እንደ መቅረብ ነገር ብሏል እንግዳ ሰው ሀብቴ። ይሄ ነገር እንግዲህ ሰው ሳይኖር እንደሚስማት በቃ የታወቀ ነው። እንደዚህ ከተጠጋ ካሜራ እያለ ካሜራ ሳይኖር አስቡት፣ ተጠግቶ የሚመለስ አይመስለኝም። እና ፍቅር ነውና ያዋዳችሁ፣ ፍቅራችሁ መሀል ሴጣን አይግባባችሁ ነው ማለት የምፈልገው። ወደ ቀጣይ ቪዲዮ እንለፍ። ከአምስተኛ ፎቅ ላይ ወድቃ በታምር የተረፈችው ሕፃን በርካቶችን እያነጋገረች ትገኛለች። የፈጣሪን ድንቅ ታምር እየተመለከታችሁ ለጥንቃቄ ይሆን ዘንድ ይህንን ቪዲዮ ለብዙዎች ሼር ማድረጋችሁን አትርሱ። ከ5 ቀን በፊት በአዲስ አበባ ከተማ ከመንትዮቹ አንዷ የሆነችው የ1 ዓመት ከ5 ወር ሕፃን ሊዮ ማህሪ ከቤተሰቦቿ ጋር በምትኖርበት አፓርትመንት ውስጥ ከእህቷ ጋር በረንዳ ላይ እየተጫወተች ነበር። ነገር ግን በበረንዳው መከላከያ ብረቶች መሃል የነበረው አንደኛው ክፍተት ሰፊ በመሆኑ ሕፃኗ አዳልጧት ሾልካ ከ5ኛ ፎቅ ላይ ልትወድቅ ይችላል። ሕፃኗ ወዲያውኑ ወደ ሆስፒታል የተወሰደች ሲሆን ለጥቂት ሰዓታት ትንፋሽ ከማጠር ውጪ ምንም አይነት ከባድ ጉዳት ሳይደርስባት በፈጣሪ ታምር ልትተርፍ ችላለች። የሕፃኗ አባት አቶ ማህሪ ስለተፈጠረው ክስተት ሲናገሩ ልጃቸው ከዚህ ሁሉ አደጋ በፈጣሪ ቸርነትና ርህራሄ ብቻ ምንም ሳትሆን መትረፏን ገልጸው ፈጣሪን አመስግነዋል። ይህ አጋጣሚ ምንም እንኳን በፈጣሪ ቸርነት ያለምንም ጉዳት ቢጠናቀቅም ለሁሉም ወላጅ ትልቅ ትምህርትን የሰጠ ክስተት ነው። ታዲያ ይህንን ቪዲዮ ሁላችሁም ኮፒ ሊንክ እያደረጋችሁ ለቤተሰቦቻችሁ ለጥንቃቄው ዘንድ ሼር አድርጉላቸው። የሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው አንተን አምኜ ምን ሆኜ አንተን ያመነ ሁሉ ዳነ እያለች ብቅ ብላለች። ሁሉ ዳነ አንተን አምኜ ምን ሆኜ አንተን አምኜ ኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችውና ለብዙ ዓመታት ከሚዲያና ከአድናቂዎቿ እይታ ርቃ የቆየችው ተወዳጇ ድምፃዊት እጅጋየሁ ሽባባው ጂጂ ዛሬ በታናሽ እህቷ በሶፊያ ሽባባው አማካኝነት ብቅ ማለቷ መላውን የኢትዮጵያ ሕዝብና የጥበብ አፍቃሪያንን ያልተጠበቀ ደስታ ውስጥ ከቷል። ጂጂ ማለት አንድ ድምፃዊ ሳትሆን የሀገር ትልቅ የኪነ ጥበብ ውቅያኖስ ናት። ጂጂን በዚህ መልኩ በማየታችሁ የተሰማችሁን ስሜት ጻፉልኝ። ጂጂን ለሚወዱ ጓደኞቻችሁም ቪዲዮውን ሼር አድርጉት። መልካም ጊዜ። ነገር እዚች ጋር የሆነች ነገር ታምሜ ነበረ እና ውጭ መታከም አለበት ተብዬ በጊዜው ባንኮክ ሄጄ ነበረ። ያ ለህክምና ብዙ ሰው ይመርጠዋል። ለህክምናና ምንድነው ማስታወቂያ ስለመሰረላቸው የሆስፒታሉ በተደረገልኝ ከፍተኛ የሆነ ቅናሽ ነው የሄድኩት። ከዛ ሄድኩኝና ከዚች ላይ ይሄ ነገር ካንሰር አይደለም የሚለው ነገር ማጣራት አለብን አሉ። እሺ ተብሎ ተወሰደና ውጤቱ ከ2 ቀን በኋላ ነው። ለማንኛውም አንተ እቺን 2 ቀን ባንኮክ ነያታሉ። አስበሽዋል? የምር ነው ግን ተው ከምሬ እኮ ነው ማለት በእነሱ ወጪ ነው። አይ ሰይፉ ሲያወራ ሁሉ ነገር ቃል በጣም ያቀለዋል። ከምሬ እኮ ነው። አዎ ከዛ በኋላ 2 ቀን ወጣሁኝ። አሁን የምትዩ ቦታ ነው እንግዲህ ፑኬት የሚባል ቦታ። ፑኬት ያው በስፖንሰር ነው። ቁጭ ብዬ ልደሰት ልዊ ሲያምር ደስ ሲልልና የካንሰር ውጤት ልደሰትልና ውጤቱ ማለት ነበርክ። 2 ቀን ሙሉ ለካ የሚያምር ቦታ ላይ ቁጭ ብለህ ስጋትና ፍርሃት ልቡስ ካለ ያ ቦታ አያምርም። ከ2 ቀን በኋላ ሲሄድ ከካንሰር ነፃ ነህ ተባልኩ። እሰይ ካንሰር ይሆናል አይሆንም ብሎ መጠበቅ ይሆናል አይሆንም ብሎ ውጤት እንደመጠበቅ ፍርሃት በጣም የሚያስፈራ ነገር የለምና እንኳን ዳንክ ግን እንኳን ፈጣሪ አተረፈክ። ሰይፉ ግን በጣም ነው ይሄ ካንሰር ህመም ቢስሚላህ ያልገባበትና ያልሰበረው ሰው አለ። ሰይፍዬ እንግዲህ እንኳን ፈጣሪ አተረፈ ለልጆች ለኢትዮጵያ ሕዝብ ለሚወደ አቆየ ነው ማለት የምፈልገው። ካንሰር ህመም እንግዲህ ቀላል እንዳልሆነ ብዙዎቻችሁ ታውቃላችሁ። ሰይፉ ያኔ ካንሰር ተብሎ ቢሆን አሁን ላይ በጤና አናየውም ነበር። ለብዙ ሰው ደስታ ምክንያት አይሆንም ነበር። ብዙ ሰው እንዲረዳ ምክንያት አይሆንም ነበርና በመትረፍ ብዙ ሰውን ጠቅማልና ፈጣሪ ከዚህ በላይ እድሜና ጤና ይጨምርልን ነው ሰይፍዬ ማለት የምፈልገው። ወደ ቀጣይ ቪዲዮ እንለፍ። እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ።
ይሄን ነገር እያንዳንዱ ሪከርድ አድርጉት። የኢቢኤሱ ጋዜጠኛ ጌታሁን አሰፋ ምንድን የገጠመው? እስቲ በነፃ እንደ ልባችን እየተነፈስን ስለሆነ ፈጣሪያችንን እናመስገን። ጋዜጠኛው የኦክሲጅን ማሽን በየቀኑ መጠቀም ግዴታ ለሆነባቸው ወገኖቼ እግዚአብሔር ይማራችሁ፣ የምንጠቀመው ነገር ምን ያህል ውድ እንደሆነ የምንረዳው ስናጣው ነው ብሏል። ጌታሁን ይህንን ያለው ታሞ አልጋ ላይ ሆኖ ሳይሆን በቻይና አንድ ከፍታ ያለው ቦታ ላይ ለጉብኝት በወጣበት ወቅት በቦታው የአየር እጥረት ስለሚያጋጥም ራሱን ለመደገፍ ኦክሲጅን እየተጠቀመ በነበረበት ቅስፈት የተሰማው እውነተኛ ምስጋናና እይታ ለማካፈል ነው። እኛ በየቀኑ የምናገኘው ኦክሲጅን እንደ ተራ እንመለከታለን። በእጃችን ያለን ነገር ምን ያህል ውድ እንደሆነ የምንረዳው ስናጣው ነውና ሁላችንም ፈጣሪያችንን እናመስገን። ምን አርጋ ነው በማያገባት ለሰው ተደርባሉ። እኔ ምልሽ የኔ ቆንጆ ተረጋጊ። ኢትዮጵያ ከመጣሽ በኋላ እንደው መውጣት ስትመግባት ስትጀምሪ ገና የዱባዩ ከለርሽ መልክሽ ይሄ ድርሃማችሁ ምናምን ትርኪ ምርኪያችሁ ስላላለቀ በጣም እየተወራጨሽ ነው። ተረጋጊ ማሪ፣ ተረጋጊ። እኔ እንደው መፈራልሽ የራስሽ ይሄ በሰርግዛ ዱባይ ላይ ቦት ላይ ድግስ አርገሽ ያገባሽው ይሄ አንድ ፍሬ እንቦጮ ቁላ ልጅ እንደው ጥሎሽ እንዳይፈረጠጥ ነው። ዞር ሲል ሴክሲ ሌዲ፣ ዞር ሲል ቤቢ ሌዲ ምናምን ሲያይብሽ እንዳይ እሱ ራሱ ቤቢ አይደለም። ሴድ እንደምታየው ሚዲያ ላይ እንኳን አንቺ ስንቱን እንኳን የልጅሽ ነው ምንሽ ነው አንቺ እኔ ቢጤ ደሃ ቲክቶክ ላይ አንድ አበባ ብለሽ ለምነሽ ላይፍን የምትኖሪ ገና ከዚህ ልጅ ጋር አብረን እናድጋለን ብለሽ ፍቅርን የመሰረትሽ ልጅ ምን ሆንኩ ብለሽ ነው እንደው ከፋም ለማ ሁለቱ የሚያምሩ ባልና ሚስቶችን ወጥተሽ በዛ ደረጃችን የምታሳዝን ልጅ የምትናገራት እኔ የዛኔ አሳልፋ ባሏን ስትሰጥ አንቺ ባለጌ ብዬ ተናግሬያታለሁ። ደግነቱ እግዚአብሔር ስተፈራወረ አላሳፈረችኝ። ከባሏ ጋር ተመልሳ መኖር ጀመረች። ምንም ቢሆን እርጉዝ ናት። ከኔም ከናንተ ሚዲያ ላይም ካለነው ከምናምቧችረውም ከምንለፈልፈውም በላይ ለሷ የሚያስፈልጋት ያስረገዛት ባሏ ነው። በዚህ ሰዓት ያውም ስደት ላይ ማንንም በሌለበት አገር ላይ እንኳን ስደት ላይ ኢትዮጵያ ላይ እንኳን ስትኖሪ ስትቀመጭ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይሄን ይመስሉ ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ። ይመቻችሁ። መልካም ሳምንት።